ካነበብኩት እውነቱ ነኝ። ከሰዎች ጋር ከራሳችን ጋር ከስራችን ጋር ተስማምተንና ተግባብተን ለመኖር ስራችንን ለማከናወን የሚረዱን 5 መሰረታዊ ቴክኒኮችን እነግራችኋለሁ። አንደኛው አትተቹ አታማሩ ይላል። መተቸትና ማማረር ብዙ ጊዜ ጉዳት እንጂ ጥቅም እንደሌለው ነው የሚነግረን። ይህንንም በምክንያታዊነት ስለ ጥቅሙና ስለ ጉዳቱ ቁጭ ብለን በመነጋገር በዚህ የሚመጣ ምንም አይነት ጥቅም እንደሌለ ማስረዳት። ሁለተኛው ምስጋና አቅርቡ ይላል። ሰዎችን ስናመሰግን 2 ነገር ይሰማቸዋል ሰዎች። አንደኛው ትኩረት እንደሰጠናቸውና ሁለተኛው ደግሞ ለሰዎች ለጉዳዩ ክብር እንደሰጠነው ይረዳሉ። ስለዚህም ሰዎች ወደኛ የሚመጡት የሚሳቡት በ2 መንገድ እንደሆነ ይነግረናል። አንደኛው ስለምናደርገው ጉዳይና ነገር እይታችንን በማየት ነው ይላል። ስለ ጉዳዩ ያለንን እይታ። ሁለተኛው በምትሰሩት ስራ እውነተኝነት ላይ ተመርክተው ነው። የምንሰራው ስራ እውነተኝነት ላይ ተመርኩዘው ይመጣሉ ነው። ይህም ማለት ሰዎች እኛ የምናስበውን እኛ የምናየውን ድርጊት አይተው የሚጠቅማቸው ከሆነ ወደኛ ይመጣሉ። እኛ የምንሰራው እይታና እኛ የምንሰራው ስራ እውነተኝነት ላይ ከሌለው ከኛ ይርቃሉ እንጂ ሊቀርቡን አይችሉም ማለት ነው። ሌላው ሶስተኛው ሁልጊዜም ቢሆን እኛ የምንፈልገውን ነገር ሳይሆን ሰዎች የሚፈልጉትን ነገር እናድርግ እንስራ ይላል። ይህ የአሳውና የአሳ አጥማጁ አይነት ባህሪ ማለት ነው። አሳውን ለማግኘት አሳው የሚፈልገውን ምግብ ወደ ውሃው መጣል እንደሚያስፈልገን ሁሉ ሰዎችን ለማግኘትና ለማጥናት ለማወቅና ለመገናኘት ወደ ገበያው ገብተን ሰዎች የሚፈልጉትን ጥናት ማድረግ ነው። ከዚያ በኋላ እኛ ገበያ ውስጥ ከተገኘን ሰዎች ወደ ገበያው መምጣታቸው አይቀርም። በተወሰነ መንገድ አምስተኛው በተወሰነም ቢሆን ፈገግታን ለሰዎች ለግሱ። ፈገግታን ለሰዎች ስንለግስ አንደኛ ለነሱ ያለንን አክብሮት፣ ሁለተኛ ለጉዳዩ ያለንን ትኩረት ያሳያል። ስለዚህ ሰዎችን በቀጥታ በስማቸው መጠራት፣ በስማቸው ማውራት ትኩረት እንድናገኝና ትኩረት እንዳለን ለጉዳዩም ትልቅ ቦታ እንደሰጠን ያሳያል። በአንድ ጊዜ አንድ ጉዳይ ብቻ መስራትን መልመድ አለብን። በአንድ ጊዜ አንድ ጉዳይን ብቻ መስራት ማለት ምን ማለት ነው? ሌሎቹም ለጊዜው በሀሳብ መስጠት። በአንድ ጊዜ አንድ ጉዳይ ብቻ መስራትን መልመድ አለብን። በአንድ ጊዜ አንድ ጉዳይን ብቻ መስራት ማለት ምን ማለት ነው? ሌሎቹም ለጊዜው በሀሳብ መስጫ ሳጥን ላይ እና በመመዝገብ ለሌላ ቅደም ተከተል ማስቀመጥ። ቪዲዮ ከተመቻችሁ ላይክ፣ ለሌሎች እንዲደርስ ሼር አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁ። ቻው